መለስ ዜናዊ አስረስ ለ21 ዓመታት የመሯትን አገር ለመጨረሻ ጊዜ ወክለዋት በዓለም አቀፍ መድረክ ላይ የተገኙት በብራዚል ነበር። መግለጫ ሲሰጡ እጅግ ከስተው አንዳች የጤና መጓደልም ውስጥ እንዳሉ በሚያሳብቅ ሁኔታ በቴሌቪዥን ታዩ። 450 ቢሊዮን ዶላር ነው ገንዘብ የተዋጣው። አይኤምኤፍ ችግር ላጋጠማቸው ሀገሮች እንዲያበድር። ይህ መግለጫ አቶ መለስ ለሕዝብ የታዩበት የመጨረሻው ቃለ ምልልሳቸው ነው። የሜክሲኮ ስብሰባ እንዳለቀ ወደ ብራዚል ያቀኑት መለስ ዜናዊ ከሰኔ 13 እስከ 15 ድረስ በቆየው የሪዮ ዲ ጄኔሮ ጉባኤ ላይ መገኘት ነበረባቸው። ሆኖም ህመማቸው በመክፋቱ ስብሰባውን አቋርጠው ንግግርም ሳያደርጉ ወደ አዲስ አበባ ተመለሱ የሚሉ አንድ የቀድሞ ባለስልጣን ብዙም ሳይቆዩ ቤልጂየም ወደሚገኘው የሴንት ሉክ ሆስፒታል መመለሳቸውን ያስታውሳሉ። ሆስፒታሉ ከዚያም በፊት የሕክምና ክትትል የሚያደርጉበትና ከሐኪሞቹ አንደኛው ጓደኛቸው የነበሩ በመሆናቸው የተመረጠ እንደነበር ትዝ ይለኛል ሲሉም ያክላሉ። በዚያ ሌሊት አቶ ኃይለማርያም የውጭ ጉዳይ ሚኒስትርነትን ደርበው ምክትል ጠቅላይ ሚኒስትር ነበሩ። አቶ መለስ ሆስፒታል ከገቡበት ጊዜ አንስቶም የአገሪቱ መሪ እሳቸው ሆነዋል። በዚያ ሌሊት ወደ ቤተ መንግሥት የተጠሩት የመንግሥት ባለሥልጣናትም መርዶውን ከአለቃቸው ሰሙ። ቀጥሎ በፍጥነት መከናወን ያለበት ነገር ተብሎ ሌሊት በተጠራው የሚኒስትሮች ምክር ቤት ውስጥ አጀንዳ የሆነው የኢትዮጵያ ሕዝብ የመሪውን ሞት ከቢቢሲና ከሌሎች ዓለም አቀፍ መገናኛ ብዙሃን ሳይሰማ በፍጥነት እኛው ልንነግረው ይገባል፣ ሳይቀድሙን ለሕዝብና ድርስ የሚለው እንደነበር የሚያስታውሱ አንድ ኃላፊ በበኩላቸው ይህንኑ ታሳቢ በማድረግ ያንን በኢቲቪ የተነበበ መርዶ ማዘጋጀት ተጀመረ ይላሉ።